እኔ የምለው በዚህ ሰዓት ማለት ነው ከቤት ውስጥ ቁጭ ብላችሁ የምትውሉ እህቶች ግን ምን አስባችሁ ነው እንዴ? ምን ትሰራላችሁ? ኧረ ውጡ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰብ? እኔ በጣም ደህና ነኝ አልሐምዱሊላህ። ሁሉ ሰላም፣ ሁሉ አማን ነው። እና ወንዶች በጣም የሚያምር አየር ነው ያለው ወላሂ። ቢስሚላህ ማሻአላህ ተባረከላህ። በቃ ጀው የጀነን ወላሂ ላዚም ምን እንደምላችሁ አላውቅም። በጣም ነው በቃ አየሩ ያሰላም። ሰው አሁን በዚህ ሰዓት ከቤት ምን ይሰራል? ቆይ እኔ ጥያቄ ማለት ምን ይሰራል ከቤት ቁጭ ብሎ? በቃ ውጡ። እና ደግሞ ደስ የሚለው አየሩ መቼ መሰላችሁ? ቀን ነው በቃ ቀን ጧት እየወጣችሁ ስፖርት መስራት፣ ስፖርት ባሰሩ ሞታችሁ እዚህ ጨሌው ላይ መተኛት፣ መንከባለል፣ ኳስ መጫወት። የምር በቃ እኔ እንጃ ምን እንደምላችሁ አላውቅም። እኔ በቃ ቅዝቃዜ ሲመጣ በጣም ነው ደስ የምትለኝ ዱባይ። ሙቀት ሲመጣ ነው በጣም የሚያስጠላኝና ሌላችሁ እንደምታዩት የመውጣት ሱስ ማለት ነው። ከመዳም ተደብቄ ነው የወጣሁት። አሁን ተደብቄ ወጥቻለሁ። ቶሎ ልመለስ ነው ግን እስኪ ትንሽ ልቀርጽ ብዬ ነው። እና እዛ ጋር ደግሞ ያለውንማ አታውቁ፣ ያሳያችኋለሁ። ልድረስና ማለት ነው እዛ ጋር ልድረስና ደግሞ በደንብ የሚያምር ሌላ ቦታ አሳያችኋለሁ ማለት ነው። እና በተለይ እውነት ለመናገር እኔ የምሬን ነው የምላችሁ። በተለይ ስራ የሌላችሁ ልጆች እህቶቼ ከቤት ምን ትሰራላችሁ? በቃ ምሳችሁን ብልት ታርጋችሁ ሻያችሁን አፍልታችሁ ቡናችሁን አፍልታችሁ መታችሁ። ይኸው ሀዲቃው አይከፈልበት አያስከፍል፣ ንጹህ ነው እንደምታዩት። አየሩ ንጹህ፣ መሬቱ ንጹህ። መታችሁ እስከ 12 ሰዓት ድረስ ንጹህ አየራችሁን መኮምኮም። ኦኬ። ከዛ በኋላ ደግሞ ድክም ይላችኋል፣ ገብታችሁ ትኝት። ካላስ አላህ ደግሞ ርዚቃችሁን እስከሚከፍትላችሁ ድረስ እንደዚህ እያደረጋችሁ ጊዜውን አሳልፉት። ከቤት ቁጭ ብላችሁ ዝም ብላችሁ በርበሬ ስታቃጥሉ፣ ሽሮ ስታቃጥሉ፣ ዝም ብላችሁ ስጋ ስትጠብሱ ምናምን በቃ ተጠብሳችሁ ነው የምትቀሩት። የምሬን ነው የምላችሁና ውዶቼ ለእናንተ ብዬ ነው እኔ የምሬን ነው የምላችሁ። አላህ መልካም ስራ እንዲሰጣችሁ ዱአ እያደረጋችሁ ስራ ስትፈቱ ደግሞ እንጆይ ማድረግ በቃ ዱንያ ስለማትሞላ ይሁት። እስኪ አሁን ይሄ ማለት ነው። ይሄ ያሰላም ሹፉ ጀማል በስ። እና ውዶቼ ወዳችኋለሁ። ላይክ ሰብስክራይብ አድርጉልኝ። ባይ